የኤልያሁ ቤተሰብ ከራማት ኤልያሁ ግንባታ መልቀቅ ግንባታ ፕሮጀክት ውስጥ አዲሱን ቤት ለመቀበል ሂደት ውስጥ እድገት ማድረግ። ስምምነቱ ከመፈረሙ በፊት የኤልያሁ ቤተሰብ ባልና ሚስቱ መብታቸውን የመቆጣጠር ጉዳይ በተመለከተ ከባለቤቶቹ ጠበቃ ጋር ስብሰባ እንዲደረግላቸው ጠይቀዋል። በስብሰባው ወቅት የባለቤቶቹ ጠበቃዋ ዋና ዋና ነጥቦቹን አብራርተዋል። ስምምነቱን ከመፈራረሙ በፊት በስሙ ተአቦ ውስጥ በንብረቱ ውስጥ ያለው መብት ወቅታዊ መሆኑን ማረጋገጥ አስፈላጊ ነው። ከተአቦ የተመዘገቡ መብት ያላቸው በሙሉ ከስምምነቶቹ መፈረም አለባቸው። መብቶች በትክክል ካልተመዘገቡ በተአቦ ውስጥ ያሉትን መብቶች መደበኛ ለማድረግ በተቻለ ፍጥነት እርምጃ መወሰድ አለበት። መብት ካላቸው መካከል አምላክ ይጠብቅ እንጂ አንዱ ሞቶ ከሆነ የውርስ ትዕዛዝ ወይም የኑዛዜ ማስፈጸሚያ ትዕዛዝ ማመልከቻ መቅረብ አለበት። ትዕዛዙን ከተቀበለ በኋላ በተአቦ የወራሾች ስም የመብት ምዝገባ ማዘጋጀት አስፈላጊ ነው። እርስዎ በፕሮጀክቱ ውስጥ የተዋሃደ ቤትዎን በመሸጥ በሂደት ላይ ከሆኑ መብቶችን የማስተላለፍ አሰራር በተመለከተ በአስተዳደሩ ተቋም ድረገጽ ላይ ባሉት መመሪያዎች መሰረት መስራት አለብዎት። ባለ መብት የመፈረም ብቃት ከሌለው የሚከተሉት እርምጃዎች መወሰድ አለበት። የንብረት ጠባቂ መሾምና በተአቦ ውስጥ ያለውን ሹመት አስመልክቶ ማስታወሻ ማስመዝገብ፣ ፕሲክታ እንዲሰጥ ለፍርድ ቤት ጥያቄ ማቅረብ። በቤቱ ውስጥ የግንባታና የማስለቀቅ ሂደትን ለማራመድ ተብሎ በጠባቂነት የተሾመውን ሰው ወክሎ ለመፈረም ይፈቅድልዎታል። እባካችሁ ቤቱ ያለውን መብት ለማረጋገጥና በሂደቱ ላይ የሚዘገይ ነገር እንዳይኖር ለማድረግ ዝግጅቱን በፍጥነት መፍታት አስፈላጊ መሆኑን አስተውሉ። በእያንዳንዱ ጉዳይ ላይ የአስተዳደር ተቋም ሰራተኞችንና የባለቤቶችን ጠበቃ ማስታወቅ ግዴታ ነው። የራማት ኤልያሁ የግንባታና የማስለቀቂያ አስተዳደር ተቋም ከእናንተ ጋር ወደ አዲሱ ቤታችሁ እየሄዱ ነው። ለበለጠ መረጃና እርዳታ የአስተዳደሩን ተቋም ድረገጽ ይጎብኙ ወይም በስልክ ያነጋግሩን።